ደግሞ የምጨምረው በዘይት የተጠበሰ ሽንኩርት ነው። በዘይት በፊት ተጠብሶ የተቀመጠ በዘይት የተጠበሰ ሽንኩርት ነው። እሱን ትንሽ ካቆላለሁኝ በኋላ ኢንሻአላህ ደግሞ አሁን ዘቢብ እጨምራለሁ ማለት ነው። እዚህ ላይ ዘቢብ ጨምራለሁ። ጥቁር ዘቢብ ትንሽ ዘቢብ ጨመርኩ። ከዚህኛው በጎን ደግሞ ሽንኩርቱን አላሳያችሁም። ሽንኩርት አቁላልቼ ቅመማ ቅመም ጨምሬ 3 ዶሮ ነው ቤተሰብ ስላላቸው ዛሬ 3 ዶሮ ሳልሳ ጨምሬ 3 ዶሮ እየጠበስኩ ነው ማለት ነው። እንደዚህ ትንሽ ጠበስ ካለ በኋላ በመቁሎ ውሃ ጨምርበታለሁኝ። እዚህ ላይ ደግሞ ዘቢቡና ሽንኩርቱ ላይ የተፈቀፈቀ መጀመሪያ ሽንኩርት አረግና ካሮት ማለት ነው። አንድ ራስ ሽንኩርት ቆርጠን በዘይት ይሄ ለአሁን ዲኮር የምጠቀመው በዘይት የተጠበሰ ሽንኩርት ጨመርንበት። እንደ ዲኮር በኋላ ደግሞ ዘቢብ ጨመርን። ይሄ ተቋቁሩ ዘቢብ ነው። ከዘቢቡ በኋላ ደግሞ ምንም ቅመማ ቅመም በቀጫጭኑ የተባለ ጀዘር ማለት ከሩዙ ጋር ነው የጨመርኩት። እዚህ ምንም ነገር የምጨምረው የለም። ይሄ እንደዚህ ብሎ ካለስ ትንሽ ከበሰለ በኋላ ይወጣል። ትንሽ ከሩዙ ላይ ላውን ለመጨመር ማለት ነው። ሩዙን ደግሞ አሳያችኋለሁ ማለት ነው። ትንሽ ከበሰለ ይሄ ካለስ እንዲህ እንዲያለ በስሎ ነው የሚወጣው። ቅመም አናረግበትም ማለት ነው። ባህራት አናረግም። ምክንያቱም ባህራት ያኔ ሩዙ ጋር ስለሚሆን ይሄን ሩዙን ሰርተን ከሩዙ ላይ ነው ባህራት የምናደርገው። እዚህ ላይ ባህራት አይሆንም፣ ቅመም ማለት ነው በሀገራችን። እዚህ ጋር ደግሞ እንደምታዩት ዶሮ እየተጠበሰልኝ ነው። ውሃ አልጨመርኩም። ይሄ ደግሞ ዶሮ ነው ካላሳው ትንሽ እንትን ይበልና ውሃ እንጨምራለን። ቆንጆ ነው ሽታው ራሱ። ውሃ ጨምረን 15 ደቂቃ እንትን ካልን በኋላ ትንሽ አሁን እናጠፋዋል ማለት ነው። ቀጥሎ ያለውን ደግሞ ፓርት አሳያችኋለሁ። ውሃ ጨምርና ያኔ ለ15 ደቂቃ ለ20 ደቂቃ ይሄን ላይ ከካሮት ላይ ይሄ ጨምር በሌላ ያኔ ሀገራችን ሽምብራ፣ በዚህ ደግሞ በሌላ የፈረንጆቹ ሽምብራ ማለት ነው። ያኔ የፈረንጅ በጣም ቆንጆ ጣዕም ያለው ማለት ነው። በኋላ ደግሞ ከሩዙ ላይ ሲሆን አሳያችኋለሁ። እሱን የጨምሩት ይሄው እንደምታዩት ይሄን ይመስላል ዶሮ ማለት ነው። ይሄው ዶሮ ይሄን ይመስላል። በኋላ ደግሞ ቅመማ ቅመም ይቅርታ፣ ቅመማ ቅመም ስጨምር አላሳየኋችሁም ማለት ነው። ቅመማ ቅመም ከሙን፣ ፍልፍል አስወጥ፣ ባህረት ሙሸከል ያው ባረቦቹ ማለት ነው። ኩርኩም በሀገራችንና እርድ ማለት ነው። ፍልፍል አስወጡ ደግሞ በሀገራችን ምንድን ነው የሚባለው? ቆንዶ በርበሬ። ከሙኑ ደግሞ በሀገራችን 7 ቅመም ማለት ነው። እነዚህ ቅመሞች ጨምሬ ያለው እዚህ ጋር ይታያችኋል። ይሄ የሆነ ስር ነገር ነው። ባህራት ይጠቀሙታል ማለት ነው ሩዝ ሲሰሩ። እዚህ ጋር ደግሞ የት ነበር የባህር ዛፍ ቅጠልም ጨምሬ ያለሁ ማለት ነው። ያው ይቅርታ በቅደም ተከተል እንትን አላልኳችሁም። ኢንሻአላህ ደግሞ ሩዙ ሲጨመር አሳያችኋለሁ ማለት ነው። ከዛ ከሩዙ ላይ ሩዙ ከበሰለ በኋላ ይሄን ነው የምንጨምረው። ይሄ ምንም ባህራት አልጨመርኩበትም። ሩዙን ከሰሃኑ ካረግነ በኋላ ላውን ነው የሆነ እንደ ዲኮር አድርገን ማለት ነው። እንደ ዲኮር አድርገን ላውን ነው የምናደርገው። ኢንሻአላህ ተከታተሉ። አሁን ድጃጁ ካላስ 15 ደቂቃ በኋላ አጥፍቼዋለሁ ማለት ነው። ከዛ ያው ትንሽ ለራት ስለሆነ አሁን ያው መቅሪብ አዛን እያለ ነው። በጊዜ ነው የሰራሁት ኩሽናው ያኔ ሽንኩርቱ ቤቱ እንዳይሸት አሁን ቤቴን በኹር እበኽራለሁ ማለት ነው። ሩዙን በኋላ ነው ሰዓት አካባቢ አጥቤ የምጨምረው ማለት ነው። ሩዝ ሲጨምሩ አሁን እዚህ ላይ እኔ ዶሮውን አወጣዋለሁ። ዶሮውን አውጥቼ በፍሮን ነው እንትን እምለው ማለት ነው። ትንሽዬ ቀይ እንዲሆን እንትን እምለው። ይሄን ሩዝ ሲጨምሩ ይሄን ባህራቱን አውጡት እንዳትረሱ። የባህር ዛፉም ቅጠል አለ
ይሄም የምታዩት ባህራት አለ። ይሄ ማለት ነው። ይሄ ባህራት አለ። ሩዙን ስጨምሩ አውጡት እንዳትረሱት። ይሄው ይታያችኋል። ግርፋም ጨምሬበታለሁ። ይታያችኋል ብዬ ተስፋ አደርጋለሁ። ይሄው ግርፋው ማለት ነው። ይህን ማውጣት እንዳትረሱ። የባህር ዛፉንም ቅጠል ይሄኛውንም ባህራት እዚህ ግርፋውንም ይህን ማውጣት እንዳትረሱ ማለት ነው ሩዙን ስትጨምሩ። እሺ ሀባይብ፣ ይቅርታ ሀባይብ፣ ሩዙን ሳልጨምር ሳላሳያችሁ ሰዎቹ ገብተው ሲያጣድፉኝ አጣድፈውኝ ብዙም እንትን አላልኩትም። ካቀረፍኩ በኋላ ነው ለነሱ ማለት ነው። እራት እየበሉ ነው እነሱ ቀርፈው እነሱን ካሉ በኋላ ነው ይሄን ይመስል። ይሄ ደግሞ ለኔና ለአንዲት ልጅ አንዲቷ ልጅ አላሳየኋችሁም። አጣደፉኝ። ለአንዲቷ ልጅና ለኔ የተቀመጠ ነው ማለት ነው። በዚህ ትንሽ አፍሮን አይነት ራታችንን ቆንጆ ራት በላን ማለት ነው። አሁን ደግሞ አሳያችኋለሁ ለኔ ራት የተቀመጠልኝ ማለት ነው። ከቤታቸው በልተው እንዲያረጋችሁ የመዳም ቅመሞች እየበላችሁ መብላትና መስራት ያኮራል። እሺ እየበላችሁ የበላና የተማረ ወርቁ አይወርቅም ብሏል ያገሬ ሰው። እየበላችሁ ላላ እና በስተመጨረሻው ደግሞ ለኔ የተቀመጠልኝ ራት ይሄንን ይመስላል። ያው እንግዲህ ያው ይታያችኋል ብዬ አስባለሁ። ዲኮሩ ሀላይ ማለት ነው። በጣም ቆንጆ እስከ ዛሬ በልቼው የማላውቀው ራት ነው ማለት ነው ዛሬ የበላሁት። ማሻአላ ተባረካላ። እና ሀባይብ እንደዚህ እያላችሁ እያበረታታችሁ ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ እንተባበር። እኛው በእኛው ካልተባበርን ሌላ ማንም ሊያግዘን አይችልም። እና እንተባበር። አብሽሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።